ሰላም ሰላም እንዴት አላችሁልኝ ቤተሰቦቼ? ዛሬ ይዤላችሁ የመጣሁት ባለ 2 ፊደል ቃላት ምስረታ እና ባለ 3 ፊደል ቃላት ምስረታ ሲሆን እነዚህ ቃላት የሚመሰረቱት ከፊደላት መሆኑን ፊደላትን በማመልከት አንድ በአንድ አሳያችኋለሁ። በፊደላት ቃላት እንዴት እንደምንመሰርት የትኛውን ከየትኛው አጣምረን እንደሆነ አንድ በአንድ እናያለን። ይህን ሳሳያችሁ እናንተ ላይክ ሸር ሰብስክራይብ ማድረጋችሁን አትዘንጉ። ሌላም በተጨማሪ የምትሉኝ ነገር ካለ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ከዛ በመነሳት እኔ መልካም የሆነውን ነገር ሁሉ ይዤላችሁ እንድቀርብ ያግዘኛል። እሺ ወደ ቀጣይ ስሄድ የመጀመሪያዋ ቃል ይቺ የምታዩት ሀር ትላለች። ሀ እዚህ ፊደሉ ላይ ሀ ር ቸረ ማለት ነው። አንድ ላይ ሲነበብ ሀር ይሆናል ማለት ነው። ለማ እዚህ ስትመጡ ለማ አንድ ላይ ለማ ይሆናል። መሪ እዚህ ጋር መቻት እዚህ እሪ አንድ ላይ ሲሆን መሪ። ረሳ ረሳ አንድ ላይ ረሳ። ስራ ስራ አንድ ላይ ሲሆን ስራ። ሻሽ ይሄ እንዲሁም ከአንዱ ዝርያዎች ነው ያለ ሻ እና ሽን አንድ ላይ በማጣመር ሻሽ የሚል ቃል እንመሰርታለን ማለት ነው። ሆሄ ሆሄ ይህም በአንዱ ዝርያ ላይ ነው ያለ ሆሄ። ላም ላም አንድ ላይ ሲነበብ ላም። ማር ማር አንድ ላይ ሲነበብ ማር። ሎሌ ይህም እንደነዛኞቹ ከአንዱ ሆሄ ላይ ነው ያለ ሎሌ አንድ ላይ ሎሌ። ሎሌ ማለት አሽከር ወይም ቀንጀ የገባ ማለት ነው። ስም እና ደግሞ እዚህ ጋር አንድ ላይ ሲሆን ስም የሚል ቃል ይሰጠናል ማለት ነው። ሽሮ ሽሮ አንድ ላይ ሲሆን ሽሮ የሚል ቃል ይመሰርትልናል። አጠቃላይ ባለ 2 ፊደል ቃላት ሲነበቡ ሀር፣ ለማ፣ መሪ፣ ረሳ፣ ስራ፣ ሻሽ፣ ሆሄ፣ ላም፣ ማር፣ ሎሌ፣ ስም፣ ሽሮ የሚል ቃል መስርተናል ማለት ነው። አሁን ደግሞ ወደ ሁለተኛውና ወደ ባለ 3 ፊደል ቃላት ምስረታ ስንሄድ አሁንም ልክ ቅድም ባሳየኋችሁ መልኩ ፊደላት ላይ ሂደን ቃላትን እንፈልጋቸዋለን። አሁን እዚህ ላይ ህመም የሚሉ ሆሄያትን እንፈልጋለን። ህቻት በአንድ ላይ ሲሆን ህመም የሚል ቃል ይመሰርትልናል። ሰብል አጋጣሚ የለችም በዘሮች 6ኛዋ ናት ማለት ነው። ግን ይቻትና እዚህ ጋር ሰብል የሚል ቃል ይመሰርትልናል። ማሽላ ማይቻት ራቡአ ሺ ደግሞ ሳድሷ ይቻት ላ እዚህ አሁንም ራቡኡ ይቻት ማሽላ። ምስል በጣም ጥሩ። ሰመረ
ሰ እዚህ ጋ ይኸው እነዚህ ጋ ይኸው ረሄው ሰመረ የሚል ቃል ይመሰርትልናል። ሰበረ አጋጣሚ በ የለችም። ሰን አሳያችኋለሁ። ሰ በን ታውቋታላችሁ። የመጀመሪያዋ ፊደል የበ ዝርያት ማለት ነው። በረ ብቻ ትናላችሁ። ሰበረ። ሀብል ሀ ብ እንዳጋጣሚ አሁንም የለችም። ብዛኛው አስታውሷት እና ተኳት ልቻ ትንላችሁ። ሀብል መረረ መ ረ ረ ይሆናላችሁ። ምስር ም ሳልሷ ስ ር ምስር ስለሺ ስ ለ ለእች ትላላችሁ። ሺ ስለሺ በጣም ጥሩ። ሰላም ሰ ላ ም ሰላም ሰሎሚ ሰ ሎ ሜ ሰሎሜ። እሺ በአንድ ላይ ሲነበብ ህመም፣ ሰብል፣ ማሽላ፣ ምስል፣ ሰመረ፣ ሰበረ፣ ሀብል፣ መረረ፣ ምስር፣ ስለሺ፣ ሰላም፣ ሰሎሜ የሚል ቃል ይሰጠናል። እንግዲህ በአጠቃላይ ይህን ስናይ ባለ ሁለት ፊደል ቃላት ምስረታ እና ባለ ሶስት ፊደል ቃላት ምስረታ ከሚመሰረተው ከየት ነው? ከፊደላት ነው። እነዚህ ፊደላት በአንድ ላይ በመጣመር የሚመሰርቱት ቃል ነው። ግን ማንኛውም ፊደል ዝም ብሎ እንዳሻውና እንደተገኘው ተጣምሮ ቃላትን ይመሰርታል ማለት አይደለም። ቃላት ማለት ትርጉም ያለው ለአንድ ነገር የተሰጠ ስያሜ ማለት ነው። ግስም በሉት ቅጽልም በሉት መስተዋድድ ተውሳከ ግስ የግድ ምንድን ያስፈልገዋል? የአንድ ነገር መጠሪያ ወይም ስያሜ ለሆነ ነገር የተሰጠ ስያሜ ቃል ይባላል ማለት ነው። ትርጉም ያለው ሲሆን ነው ቃል የሚባል እንጂ ዝም ብሎ እንደፈቀደ የምናገኘውን አይደለም። እሺ በአጠቃላይ ይህን ይመስል ነበር። አድማጮቼ፣ ቤተሰቦቼ፣ ጓደኞቼ እንዲሁም ወዳጆቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ለዛሬ ያለኝ ይህን ይመስል ነበር።